አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለናል። ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዩቲዩብ ቻናል የቤተሰቦች ክብራትና ክቡራን፣ ዛሬ ብዙ ወሬ አያስፈልግም፣ ቀጥታ ወደ ትምህርቱ ነው የምወስዳችሁ። እንግዲህ ፕሮግራሜ ላይ አስተያየት የጻፋችሁ አንዳንድ አስተያየት ተስማምቶናል ያላችሁም አላችሁ፣ ለየብቻው ደግሞ አስተምረን ያላችሁ አላችሁ። ምናልባት ለየብቻው ከፈለጋችሁ አሳይን አድርጉ። ለምሳሌ ውጭ ሀገር ስትሄዱ ወዲያው ልትግባቡበት የምትችሉትን እንዳለ ማስተማር ይቻላል። ለምሳሌ ጅጅጋ ያላችሁ፣ ጅቡቲ ያላችሁ፣ ሀርጌሳ ላይ ያላችሁ፣ ሞቅዲሾ ላይ ያላችሁ ኢትዮጵያውያን ሶማሌኛን በቀላሉ እንደዚህ የወሰድክ ደብተር መሙላት ትችላለህ። ውሰደው፣ ይሄንን ደብተር ሙላበት፣ አጥናው፣ አለቀ። ከዛ ከነሱ ጋር ስትኖር ደግሞ ቀሪውን በጆሮ ትማረዋለህ። ቃላቶች ታጠናለህ። ቃላቶች ያው አፕሊኬሽኖች አሉ፣ አውርዱና ቃላቶችን አጥኑ፣ አለቀ ነገር። ኦሮምኛ ሆነ፣ ኦሮምኛም እንደዛ። ኦሮሚያ ክልል ያለ ደቡብ ሰው አለ፣ የደቡብ ሰው፣ ሶማሌ ሰው አለ፣ የአማራ ሰው አለ እዚህ ውስጥ ማለት ነው። ጉራጌ፣ ስልጤ፣ ትግሬ፣ አፋር፣ በአጠቃላይ ኦሮሚያ ክልል ያለ ሰው ሁሉ አንደኛ በማውራት የሚሰማው አለ። ቀጥሎ ደግሞ ይሄንን የምሰጥህን ከወሰድክ ሙሉ ኮርስ ወሰድክ እንደማለት ነው። ስለዚህ እንደዚህ ግን በአንድ ድንጋይ 5 ወፍ ነው። በአንድ ድንጋይ 2 ወፍ የምንለው ለአንዳንድ ነገር ነው። በአንድ ድንጋይ ወይም ደግሞ በአንድ ዋይት ቦርድ 5 ቋንቋ መማር ማለት ነው። ይሄ ዋይት ቦርድ ለአንድ ቋንቋ የተዘጋጀ ነው፣ ግን እኛ 5 እየተማርንበት ነው። አለቀ። ይሄው 5ቱም 6ኛም ይመጣል ከፈለገ፣ ከላይ 3 ከታች 3 አረቢን እንጨምራለን ከትንሽ ጊዜ በኋላ። ይሄ ነውና ይሄንን እንግዲህ የወደዳችሁት ካላችሁ ኦልሞስት እንቀጥላለን፣ አናቋርጥም። አንደኛ ሀረሪ ቋንቋን የሚፈልግ በጣም ብዙ ሰው አለ። ኦሮምኛን የሚፈልግ በጣም ብዙ ሰው፣ ብዙ ሶማሌዎች ኦሮምኛና አማርኛን አስተምረን ነው የሚሉት። ብዙ እንደገና የጅጅጋ ሶማሌዎች ሀረሪ ቋንቋን አስተምረን እያሉ ነው። ሀረሪም ማደግ አለበት፣ ኦሮምኛ ማደግ አለበት፣ ሶማሌኛ ማደግ አለበት፣ አማርኛም ማደግ አለበት፣ እንግሊዝኛም ባለበት። እንግሊዝኛ መመሪያችን ነው። ኦልሞስት እሱ ስላደገ ኦልሬዲ ጥግ ድረስ ሄደዋል። የቋንቋ ጥግ ድረስ ሄደው እንግሊዝኛ ብቻ ነው። ምንም አዲስ ቃላት የሚፈጠርለት። ምናልባት ቃላት ሲፈጠር ከቴክኖሎጂ ጋር በተያያዙ ነገሮች አዲስ ቴክኖሎጂ ሲፈጠር አዲስ ስም ይሰጠዋል። ያ እንግሊዝኛ ቃል ሆኖ ቁጭ ይላል። ለምሳሌ ቴሌቪዥን፣ ፍሪጅ የሚባሉ አሉ። ቴሌቪዥን ካልክ ቴሌቪዥን ነው፣ ቴሌቪዥንነቱን ትወስዳለህ። ቴሌቪዥንን በራሴ ቋንቋ ቀይረዋለሁ ማለት ትችላለህ። ለምሳሌ አንድ ወቅት እኔ ሀረር ላይ ያለውን በሀረሪ ቋንቋ ቴሌቪዥን ምንድን ነው ብዬ ስጠይቅ ጂንጊዛዛ አሉኝ። የጂኒ ጂን ማለት የሰይጣን መስታወት እንደማለት ነውና ጂንጊዛዛ ይባላል አለኝ አንድ ሽማግሌ። ጂንጊዛዛ፣ እሺ፣ ያው ጂኒዎች የሚጫወቱበት መስታወት እንደማለት ነው። ገባቸዋለም። ሌላው ደግሞ ፍሪጅ ደግሞ እኛ ሪፍሪጅሬተር ብለን የምንለው ፍሪጅ ብለን በአማርኛ የወሰድነው፣ አማርኛውን ራሱ እኛ ፍሪጅ ሰርተን አይደለም ማቀዝቀዣ ብለን ስም ሰተነዋል። አይደለም እንዴ? ማቀዝቀዣ ብለነዋል ፍሪጅን ትተን ማለት ነው። ፍሪጅ ስትል ይጠቀማል ሰው። እዚህ ጋር ፍሪጅን ምን ቢሉት ጥሩ ነው? የተነገረኝ ነው። ብርድ ሰንዱቅ አሉት። የብርድ ሳጥን፣ የብርድ ሳጥን፣ የሚቀዘቅዝ ሳጥን። ኦልሞስት ይቻላል እኮ ማውጣት ይቻላል። ለምሳሌ እኔ ቋንቋ በምማርበት ወቅት ሀረር ላይ ቃላቶች ወይም ደግሞ ቃላት ይወራረሳል። ማንኛውም ቋንቋ ከእንግሊዝኛ እንወርሳለን፣ ከጣሊያን እንወስዳለን። ለምሳሌ ከህንድ የወሰድነው ኩሊ የሚል ህንድኛ ነው። ከረቫት ምናምን የሚባለው ፍራንስ ነው። ጣሊያን ደግሞ አለ። ጣሊያን በተለይ ከዚህ ከቶርኖ ስራ ጋር፣ ከጋራዥ ስራ ጋር፣ ከዚህ ከመፍቻ ከምናምን ጋር የተያያዘ ካቻቢቴ ምናምን የሚባሉ ነገሮች ጣሊያን ናቸው በብዛት። ገባቸዋለም። ፈረንስም እንደዛው ብዙ ነገር አለ። አሁን በ3 መንገድ መወራረስ ይመጣል። አንድን ቃል በ3 መንገድ ይወራረሳል አንድ ቋንቋ ከሌላ ቋንቋ። ለምሳሌ በ3 መንገድ የትኛው ነው? አንደኛው ቃልን እንዳለ እንደወረደ መውሰድ ነው። አንድ ወርሰነዋል። ምን? ለምሳሌ ቴሌቪዥንን እንዳለ ወሰነዋል። ቴሌቪዥንን እስቲል እየተጠቀምነው ነው። ቴሌቪዥንን ብንተነትነው ቴሌና ቪዥን ምስልና ንግግር የሚለውን የያዘ ነው። እኛ እንደዛ ተንትነን አለም። ቴሌቪዥን ካለ ቲቪ ነው፣ ቴሌቪዥን ነው። ምናልባት አሳጠር ነው ቲቪ ብለን፣ ያው እንግሊዝኛውም ሲጻፍ ባጭሩ ቲቪ ተብሎ ነው የሚጻፈው። አንድ ቃል በቃል በመውሰድ ቃል በቃል በመውሰድ ቴሌቪዥን አለቀ። አንደኛው ደግሞ ትንሽ ለውጥ በመስጠት ምን አይነት? ለምሳሌ
ኤርፕሌን የሚለውን አውሮፕላን አልነው። ለውጥ ነው ያደረግንበት። አውሮፕላን ኤርፕሌን ይመሳሰላል እንኳን ትንሽ ለውጥ በማድረግ የራሳችን አደረግነው። ሁለት አይደለም። ሶስተኛው ደግሞ ሙሉ በሙሉ ስሙን ትቶ የራሳችንን ስም በመስጠት ምን ለምሳሌ ፍሪጅ ያለውን እንዳለ ማቀዝቀዣ ብለን ወስደናል። ቴሌቪዥንን ግን አልቀየርንም። ፍሪጅን ማቀዝቀዣ አልነው። ቴሌቪዥንንም እኮ ልንለው እንችላለን፣ ሌላ ስም ልንሰጠው እንችላለን። ለምሳሌ መርፌን እኛ አንሰራም። መርፌ ከውጭ ተሰርቶ ነው የሚመጣልን። መርፌ ኢቭን መርፌን ስለማንሰራ መርፌን ራሱ ማንሰራውን ቀጥታ መውሰድ ሲገባን ኒድል የሚለው ነው እንግዲህ አብሮት የመጣው። በእንግሊዝኛው ኒድል የሚል መርፌ ተብሎ ነው የመጣው እንደ ቴሌቪዥኑ። አይ እኛ ኒድል ማለት ስለማንችል ወይም ደግሞ ስለማይገባን መርፌ ብለን እንበለው ብለን ሙሉ በሙሉ በራሳችን የተካናቸው ቃላቶችም አሉ ማለት ነው። አያቸዋለም። ቃል በቃል በመውሰድ ትንሽ ለውጥ በማድረግና ሙሉ በሙሉ ቀይረን የራሳችንን ስም በመሰየም የምንወስዳቸው ቃላቶች እነዚህን ይመስላሉ። በሶስት ይከፈላሉ እንደማለት ነው። ይሄ ነው እንግዲህ። አሁን እስኪ ወደ ዋናው ትምህርታችን ልውሰዳችሁ። እሺ እንቀጥል። 5 ቋንቋዎችን በቀላሉ እንማር። እስካሁን ያወራኋቸው ጠቅላላ እውቀት ወይም ጀነራል ኖሌጅ ብለን እንውሰደው። ይሄ ደግሞ መደበኛ ኖሌጃችን ነው። አማርኛው ጋር ስንመጣ እዚህ ጋር አንደኛ የተጻፈው ሁሉም ቋንቋ ላይ ትርጉሙ አንድ ነው ብያቸዋለሁ። ለምሳሌ አንድ አፍታ ብናነበው ሙሉውን ብናነበው እጆችን ታጠብ፣ ልብስን ልበስ፣ ተማሪ ነኝ እየመጣው ነው አይደለም እንዴ? ተማሪ ነኝ እየመጣው ነው፣ ጠብቀኝ፣ አለቀ። ራሱን ደግሞ እዚህ ጋር wash your hands, get dressed, I'm student, I'm መግባት አለበት ሁሉ ጊዜ I'm a student, I'm coming, wait for me, I'm waiting for you ነው የምንለው እንጂ wait me ምናምን አንልም። wait for me። እሺ እዛ ጋር ያልኩትና እዚህ ጋር ያልኩት አንድ ነው ማለት ነው። ወደ ሐረሪው ስንመጣ ደግሞ ሐረሪ ሲናን እጅኻው ተሃጠብ፣ የራስኻው ሊበስ፣ ተልሜዚንተኝ ኢዲጅ ቢሐልኹ ኤቅበኝ። 5ቱ ወደ አፍ ሶማሊ ስንመጣ ጋዕማሃገ ሶደቅ አየ ሊቀዱ ከሚለው ኦሮምኛው ጋር ይመሳሰላል። ጋዕማሃገ ሶመሄዶ ይባላል። በሌላው ደግሞ ጋዕማሃገ ሶደቅ ያ ለቢሶ ማለት ዳር ሶሕዶ ልብስህን ልበስ ማለት ነው። አያቻለም። ወሓና ሃይ አርዳይ ተማሪ ነኝ። 4ኛው ወሓና ሃይ ነው። 3ኛው ወሓና ሃይ አርዳይ ተማሪ ነኝ። ዋን ሶ ሶዕዳ እየመጣው ነው። እሱግ የምትለዋ ካፒታል ትሆናለች መጀመሪያ ላይ ስለገባች። እሱግ ጠብቀኝ። ጨረስን። ወደ አፋን ኦሮሞ ስንመጣ ደግሞ አፋን ኦሮሞ ሐርከኬ ዲቀዱ ዲቀድቅ አየ ዲቅና ድቅ የሚባለው ይመሳሰላል። ዲቀዱና ዳቅ የሚለው ይመሳሰላል። ዳቅ ማለት እጠብ ማለት ነው። ሐርከኬ ዲቀድ መይዶ የሚለውም ይሆናል። ለምሳሌ ጋዕማሃገ ሶም መይዶ አያችሁ። ዳቅ ከሚለው አንፃር ሶም መይዶ የሚሉ ደግሞ አሉ፣ ዳቅ የሚሉም አሉ። ሁለቱም ያው ነው። ሐርከኬ ዲቀዱ ሁጩ ፈዱ አኒ በረታዳ ዱፋን ጅራ ነኤጊ አያችሁ። አኒ በረታዳ ተማሪ ነኝ። እሺ አንድ ባንድ እንለየው። አንደኛ አማርኛው ላይ እጆችን ታጠብ ትእዛዝ ነው። ልብስን ልበስ፣ ይሄም ትእዛዝ ነው። ልብስን ልበስ፣ ሱሪህን ሸሚዝህን ልበስ፣ ታጠቅ ማለት ነው። 3ኛ ተማሪ ነኝ። እኔ የሚለውን አላስገባም። ነኝ ስላልኩኝ ተማሪ ነው ካልኩኝ እሱ የሚለው ውስጡ ስላለ ነው። ተማሪ ነኝ ካልኩኝ ደግሞ እኔ የሚለው እዚህ ውስጥ አለ። ተውላጠ ስምን ቦታ ተክቶ የሚገባ ተውላጠ ስም የምንለው እኔ የሚለው እዚህ ውስጥ ነው። ነኝ የሚለው ነው። ተማሪ ናቸው ካልኩኝ ደግሞ እነሱ የሚለው ተውላጠ ስም አለ። ተማሪ ናት እሷ የሚል አለ። ስለዚህ ነኝ ካልኩኝ እኔ ነው። እኔ ተማሪ ነኝ ማለት አያስፈልገኝም። ምክንያቱም እኔ ተማሪ ነኝ ካልኩኝ ነኝ የምትለው ኦልሬዲ ገልጻዋለቻ። ተማሪ ነኝ ካልኩኝ ገልጾታል። ነኝ እኔ የምትሏ ተደብቃለች ማለት ነው፣ ውስጥ ናት። 4ኛ እየመጣው ነው። ዋንሶ ሶዕዳ በሶማለኛ እየመጣው ነው። ዱፋን ጅራ ዱፎትን ጅራ ይላል ኦሮሞም። 5ኛ ጠብቀኝ እየመጣው ነው ጠብቀኝ ነው። ገባችሁ? እየመጣው ነው ጠብቀኝ። የተያያዘ ነገር ይመስላል። ወደ እንግሊዝኛው ስንመጣ wash your hands or wash your hands በአንድ እጅ መቼም አይታጠብም። wash your hand ካል በአንድ እጅ ብቻ ሊሆን ነው። wash your hands double plural ስለሆነ ነው እዚህ ጋር ኤስ ነው ጨመርናት። wash your hands get dressed
ፑት ኦን ፑት ኦፍ የሚባሉ ነገሮች አሉ። ገባችም? ይሄ ኦን ምናምን ያል ድረስ ክሎዝ ምናምን የሚለውን ጨማምረን እኮ ማድረግ እንችላለን። ግን ጌት ድረስድ የምትለዋ በቂ ናት። አም ኤ ስቱደንት አም ኤ ስቱደንት አም የምትለዋን አያም ምን ማለት ይችላል? አያም ኤ ስቱደንት ማለት ትችላላችሁ። አያም ካሚንግ ኦር አም ካሚንግ አም አያችሁ? አም አያም አም ሁለቱንም መጠቀም እንችላለን። አም ካሚንግ እየመጣው ነው። ዌይት ፎር ሚ ዌይት አ ሞመንት ጥቂት ጊዜ ጠብቀኝ። ዌይት ፎር ሚ ጠብቀኝ ሊሆን ይችላል። ሌላም አገላለጾች ብዙ አሉት። ሐረሪው ጋር ስንመጣ ኢጂኻው ተሃጠብ ኢጂኻው ተሃጠብ እጅህን ታጠብ ኢጂኻው ተሃጠብ እጅህን ታጠብ እጆችህን ታጠብ እጅህን ታጠብ። እዚህ ጋር ኖርማሊ ኢራስኻው ሊበስ ልብስህን ልበስ ኢራስኻው ሊበስ። ተልሚዝ ይንተኝ ተልሚዝ ተማሪ ነኝ። አርደዊጅ ይንተኝም ይባላል። አርደዊጅ ኦር ተልሚዝ ሁለቱም ሐረሪ ቋንቋ ነው። ተልሚዝ አረብኛም ይጠቀማል። አረብኛ ነው ተልሚዝ የሚለው ከአረቢ የመጣ ቋንቋ ነው። ምክንያቱም ቃላቶች ይወራረሳሉ ብለናል። ተወራርሰው ከተጠቀምክባቸው የራስህ ነው የሚሆነው። አለቀ በቃ። ምንም ኦሪጂናሊቲው የሌላው ቢሆንም በቃ ከተጠቀምክበት ያንተ ነው፣ ችግር የለውም። ተልሚዝ ኢንተኝ ኢንተኝ ተኝ የሚለውን ኢንተኝ ነው ማድረግ ያለብን። ተኝ ብቻ ማድረግ ይቻላል። ተልሚዝ ተኝ አይሆንም። ተልሚዝ ኢንተኝ ተልሚዝ ኢንተኝ ነኝ የሚለው ኢንተኝ ነው የሚሆነው። እሺ ተኝ ደግሞ ለብቻው ሲወሰድ ሌላ ነው። ተኝ ዶክተር ኢንተኝ የምትለውን ራሱ ተኝ ብቻ ስትል ኢ ውስጡ አለች። ኢንተኝ የሚለው ተልሚዝ ኢንተኝ አርደዊጅ ኢንተኝ ሁለቱንም መጠቀም እንችላለን። አራተኛ ኢዲ አይሽ ይ እዚህ ጋር ገባል። አያችኋለሁ? ኢዲ ጂቤ የሚለው ይንግ ብናወጣውን ኢዲ ጂቤ አልኹ ኢዲ ጂቤ ይሆናል። አያምርም፣ ትክክልም አለም ግራማቲካሊ። ኢዲ የምትለው ይ አለች። አያችሁ? ኢዲ ጂቤ አልኹ አያችሁ? ይ ከወጣች ኢዲ ጂቤ አልኹ ይህ ኦልዌይስ አጻጻፍ ላይ መግባት አለባት። ኢዲጅ ቢሐልኹ የሚለውን ይወስዳል ማለት ነው። አምስተኛ ኤቅበኝ ጠብቀኝ ነው። እዚህ ጋር ኤቅብኝ ለሴት ይሆናል። ጠብቅኝ ለማለት ኤቅብኝ፣ ጠብቁኝ ለማለት ደግሞ ኤቅቡኝ፣ ኤቅቡ ትሆናለች። እቺ ኤቅቡኝ ለብዙ ሰው ነው። ኤቅብኝ እቺ ደግሞ ቢ ስትሆን ተመልከቱ። ኤቅብኝ ካልኩኝ ለሴቴ ሆነ፣ ጠብቅኝ ሆነ። ቢ ካላኳት እሺ ከበ ወደ ቢ አደረግ ነው። መጀመሪያ ኤቅበኝ ጠብቀኝ ነው፣ በ አትቀየርም። ጠብቅኝ ለማለት ደግሞ ኤቅቢኝ ቢ አረጋታለሁ፣ ሴቴ ሆነች ማለት ነው። ሌላ ነገር አንጨምርም። እሺ ጠብቁኝ ለማለትስ እችን እንደገና ቡ ማድረግ ነው። በቡ ቢን ይይዛል ማለት ነው። ተመልከቱ። አሁን ለምሳሌ እዚህ ጋር ኤቅበኝ በናት፣ ከበቀጥሎ ማን አለች? ቡ አለቻ። በቡ ቢ በቡ ቡ እናረጋታለን። ከዛ ኤቅቡኝ ጠብቁኝ። ከዛ ከቡ በኋላስ ቢ አለቻ። በቡ ቢ ኤቅብኝ ጠብቂኝ ለሴት ነው። ባብ እናረገውስ እቺን ኝ እናጠፋትና ገባቻለም። እቺን ኝ ካጠፋናት እንዲህ ካጠፋናት ኤቅባ ጠብቀው ይሆናል ማለት ነው። ባ ከሆነች እቺ ኝንም አውጥተን ማለት ነው። ኤቅባ ካልን ጠብቀው፣ ወንድምህን ጠብቀው። አባትና እናት ትምህርት ቤት ሸኝተው ታላቅየው ሲሮጥ ታናሽየው ከኋላ አተው ታናሽን ጠብቀው እንደማለት ነው። እሺ ኢኻው ኤቅባ ያችሁ ኢኻው ኤቅባ ታናሽን ጠብቀው፣ አብራችሁ ተጓዙ እንደማለት ነው። ኤቅባ ካልን ጠብቀው ነው። ጠብቀው ገባችሁ አይደለም? ስለዚህ እዚች ጋር በሚሉት እነ በትርጉማቸው ብዙ ነው። አሁን ከሌላው ጋር ስናስኬደው ምንድነው ማለት ነው? እዚህ ጋር ኤቅበኝ ነው ነገሩ። ኤቅበኝ ጠብቀኝ ነው የሚሆነው እዚህ ጋር። እሺ ወደ አፍ ሶማሊ ስንመጣ ጋዕማሃ ሶማያዶ ማለትም ይቻላል። ጋዕማሃ ጋር ዩር የሚለውን ይዛል። ያንተን እጆችህን ጋዕማሃ እጅን ታጠብ የሚልና እጆችህን ታጠብ ወይም እጅህን ታጠብ የሚለው ይለያያል። ይሄ አሁን ጋዕማሃ ሶዳ እጆችን እጠብ እንደማለት ነው። እጆችህን የሚለው ዩር ያንተ መሆኑን ለመግለጽ ጋ ትጨምራላችሁ። ጋዕማሃ ሶዳ ወር ጋዕማሃ ሶማያዶ
ወርጋዕማሃ ሶ ፈራሐሎ አባባል ሌላ አባባል ነው። ሶ ፈራሐሎ ታጠብ ነው። ሶ ዳቅ ታጠብ ነው። ሶ መይዶ ታጠብ ነው። ብዙ ነው ሶማለኛው ራሱ። ጋዕማሃ ሶ ዳቅ አለቀ። ይሄን ውሰድ። ጋዕማሃ ሶ ዳቅ፣ ጋዕማሃ ሶ ፈራሐሎ፣ ጋዕማሃ ሶ መይድ ሁሉም እጠብ ማለት ነው። ይሄ ዳቅ ግን የተለየ ነው አጥር ያለ ስለሆነ። ሁለተኛ ለቢሶ፣ ለቢሶ ማለት ልበስ ነው። ልብስ ከሚለው ጋር የመጣ ይመስላል። ለቢሶ ማለት ዳር ሶሕዶ፣ ዳር ሶሕዶ ልብስ ልበስ ማለት ነው። እዚህ ጋር በቅንፍ ውስጥ ያደረኩት ልብስ ልበስ ነው። ዳርካጋ ካልኩኝ ግን ዳርካጋ ሶሕዶ ካልኩኝ ልብስህን ልበስ የሚለውን ይይዛል። ዳር ሶሕዶ ማለት ልብስ ልበስ ነው። ዳርካጋ ሶሕዶ፣ ዳርካጋ የሚለውን እዚህ ጋር ኬ ደብል ኤ ጂ እና ኤ ዳርካጋ ካልኩኝ ልብስህን ማለት ነው። ልብስህን ታጠቅ ወይም ልበስ። ልብስህን ልበስ ለማለት ዳርካጋ ሶ ለቢሶ፣ ዳርካጋ ሶሕዶ። አያችኋለም? ሶ ለቢሶ ማለትም ይቻላል፣ ሶሕዶ ማለትም ይቻላል። አሁን ዳር ሶሕዶ ካልኩኝ ኮመን ነው። በቃ ልብስህን ልበስ እንደማለት ነው። ልብስ ልበስ፣ ልብስ ልበስ፣ ዳር ሶሕዶ። ለቢሶ ካልኩኝ ደግሞ ለብሰና እንደማለት ነው። በአጭሩ ይሄን መጠቀም ትችላላችሁ። ወርሶ ለቢሶ ካልኩኝ ለብሰና፣ ሶ ለቢሶ ማለት ትችላላችሁ። ሶ የምትለዋ ከዚህ ጋር ከፊት መግባት ትችላለች። ሶ ለቢሶ ማለት ትችላላችሁ። ለቢሶ ብቻም በቂ ነው። ሶስተኛ እስቲ ወሓን አሃይ አርደይ፣ ወሓን አሃይ አርደይ እኔ ተማሪ ነኝ ማለት ነው። አርደይ ማለት ተማሪ ነው። አሃይ ነኝ ማለት ነው። ወሓን አሃይ አርደይ በስ ተማሪ ነኝ። ወሓን አሃይ አርደይ። በሌላ አገላለጽስ አርደይ ባናሃይ፣ አርደይ ባናሃይ። አያችሁ ተማሪ ነኝ የሚለውን ይዛል። አርደይ ባናሃይ፣ ወሓን አሃይ አርደይ፣ ወሓን አሃይ አርደይ። አራተኛ ዋን ሶ ሶዕዳ፣ ዋን ሶ ሶዕዳ እየመጣው ነው። አም ካሚንግ የሚለውን ይዛል። ዋን ሶ ሶዕዳ። አያችሁ። አምስተኛው እሱግ ጠብቀኝ፣ እሱግ ጠብቀኝ የሚለውን ይዛል። አምስተኛው ወደ ኦሮምኛው አፋን ኦሮሞ ስንመጣ ደግሞ ወደ አፋን ኦሮሞ ስንመጣ ደግሞ አንደኛ ሀርከኬ ዲቀዱ፣ ዲቀዱ ሀርከኬ ዲቀዱ አንደኛ ላይ። ሁለተኛ ሁጩ ቴ ውፈዱና ሁጩ ውፈዱ። አያችሁ እዛ ጋር ዳርካጋ የሚለውን ልብስህን የሚለውን ሁጩ ቴ ማለት እንችል ነበር። እዚህ ጋር ግን ደግሞ እዛ ጋር ሁጩ ቴ ዳርካጋ ስላላልን ልብስ ልበስና ልብስህን ልበስ። ኢትስ ኦኬ። እዚህ ጋርም ሁጩ ውፈዱ ነው። በቃ ልብስ ልበስ ከተባለ ለብሰ እንሂድ አይነት ነገር ነው። ልብስ ልበስ። ሁጩ ቴ ውፈዱም ይቻላል፣ ሁጩ ውፈዱም ይቻላል። ሶስተኛ አኒ በረታዳ፣ አኒ በረታዳ፣ በረታዳ፣ አኒ በረታዳ አም ስቱደንት፣ አን አርደዊጅ እንተኝ፣ አን ተልሚዝ እንተኝ እንዳለው ማለት ነው። እኔ ተማሪ ነኝ። አኑጉ አርደይ ባናሃይ፣ ወሓናሃይ አርደይ። ገባችሁ? እዚህ ጋር የተጻፈው ወሓናሃይ አርደይ፣ አኒ በረታዳ የሚለውን ይዛል። በኦሮምኛ አፋን ኦሮሞ አኒ በረታዳ፣ አኒ በርሲሳዳ እኔ መምህር ነኝ ማለት ነው። አኒ በረታዳ እኔ ተማሪ ነኝ ማለት ነው። አራተኛ ዱፋንጅራ፣ ዱፋንጅራ ዳራራራን ዱፋንጅራ የኑሆ ዘፈንን ታውቁታላችሁ። ዱፋንጅራ የምትለዋ ዱፋንጅራም ያው ነው። ዱፉትንጅራ ደግሞ ይላል የሐረርጌው ሰው። ዱፉትንጅራ፣ ዱፉትንጅራ አይደለም። ዱፉትንጅራ ማለት እየፈሳው ነው ማለት ነው። ለምን እንወሻሻለን? ግልጹን እንነጋገር። ዱፉትንጅራ ካለ እዚህ ጋር ሁለት ከሆነች ዩዋ ሁለት ከሆነች ካለ እየፈሳው ነው ነው አባቴ። ይሄ ግን ዱፉትንጅራ ነው። አንድ ዩ ትሆናለች። ዱፉትንጅራ ወይም ደግሞ ዱፋንጅራ ካልክም በቂ ነው። ዱፉትንጅራ፣ ዱፋንጅራ። አንዳንድ ቋንቋን የማያውቁ ሰዎች ዱፉትንጅራ ካለ እየፈሳው ነው እንደማለት ነው። ሼም ነው አይደለም? አዎ። ዱፉትንጅራ እና ዱፋንጅራ አያችሁ፣ አንድ ዩ መሆን አለባት። ዱፋንጅራ፣ ፋንጅራ፣ ዱፋንጅራ፣ ዱፉትንጅራ የሐረርጌው ደግሞ ገባችሁ አይደለም? እሺ፣ አምስተኛው ነኤግ፣ ነኤግ፣ ነኤጋ ካልኩኝ ግን ለፕሉራል ለማክበርም ነኤጋ አባ ነኤጋ ካልኩኝ ለማክበር ነው። በብዙ ቁጥር ከሆኑ ደግሞ ሰዎቹ በርካታ ከሆኑ ደግሞ ጠብቁኝ ለማለት ትተውክ ሄደዋል። እነሱ አቦነ ኤጋ ማለት ይቻላል። እነሱን አንድ ሰው ከሆነና ነጠላ ከሆነ አቦነ ኤግ ልትለው ትችላለህ። ነኤግ ጠብቀኝ። ትልቅ ሰው ሆኖ ደግሞ አንድ ነጠላ ከሆነና ታላቅ አባት ምናምን ከሆነ
አባ ነኤጋ የማክበር ነው። እዚህ ጋር አያችሁ፣ የማክበር አባ ነኤጋ እየተከተልካቸው ስትሄድ ማለት ነው። ይሄን ይመስላል። ነኤጊ ደግሞ ኖርማሊ ለሲንግል ሰው ነው። ነኤጊ አማን ዱፋ ነኤጊ ዱፋን ጅራ ነኤጊ እየመጣው ነው ጠብቀኝ። ዱፉትን ጅራ ነኤጊ ገባችኋል? ነኤጊ ይላል ማለት ነው። እሺ የዛሬው ትምህርታችን ይሄንን ይመስላል። ውድ የዩቲዩብ ቻናሌ ቤተሰቦች ምናልባት ዛሬ ይህንን ፕሮግራም ከፍታችሁ ያላችሁ አዲስ የዩቲዩብ ቤተሰብ ለመሆን የፈለጋችሁ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉ። ከዛ ደግሞ የኖቲፊኬሽን ወይም ደግሞ የደውል ምልክቷን ጠቅ በማድረግ ቤተሰብ ይሁኑ። ምክንያቱም ሁል ጊዜ የምለቀው ቀድሞ እንዲደርስ ማለት ነው። ሁል ጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ የደውል ምልክቷን ወይም የኖቲፊኬሽን ምልክቷን ጠቅ ማድረግ እንዳትረሳ። አመሰግናለሁ። እንግዲህ የዛሬው ትምህርታችን ይህንን ይመስላል። ውድ የዩቲዩብ ቤተሰቦች በጣም አመሰግናለሁ ስላዳመጣችሁ፣ እስካሁን ድረስ ከኔ ጋር ስለቆያችሁ። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ ሰላማችሁ ይብዛ፣ ቸር ይግጠመን፣ ደህና ሁኑ።